ደንበኛችን ባንካቸው ላይ ከ3 ወር በፊት በደረሰብን የሰርቨር ጥቃት ኮኮብ 889 የነበረው ወደ ኮኮብ 998 መሰላል እየቀየርን እንገኛለን። እሺ ከዚህ በኋላ ሞባይል ባንኪንግ ተጠቃሚ ኮኮብ 998 መሰላልሽ ይሆናል ማለት ነው። እሺ መልካም። ወደ ጂ ስልክሽም ሬጂስተር ማድረጊያ ፊኒሽ ተደራሽ ተደርጓል። ሜሴጅ አልገባልሽም? አልገባልኝም። መልካም። ያንቺ ስልክ ስማርትፎን ነው ወይስ ትንሿን የቁጥር ስልክ ነው እየተገለገልሽ ያለሽ አሁን ላይ? አይ አንድሮይድ ፎን ነው። ታች ስክሪን ነው? ያስ መልካም። እስኪ ስልክው ተላውድ ስፒከር አድርገው ወደ ሜሴጅ ቦታ ይግቡ። እሺ ሜሴጅ አልገባልሽም? አልገባልኝም። ሜሴጅ ላይ ነሽ? አዎ። ከዚህ ተደራሽ እንደሆነ የሚያሳየን ከዚህ በፊት ያስቸግርሻል? አላውቅም። ስልኬ ወይ ሜሴጅ አያስገባ ይሆን አላውቅም። ከዚህ በፊት ይደርስሻል አይደርስሽም? ገንዘብ ወጪ ገቢ ታደርጊ? ወጪ ሳደርግ ይደርሰኛል፣ ገቢ ሳደርግ አይደርሰኝም። መልካም። ገዚ ግን ተደራሽ እንደሆነ ልሽ የሚያሳየን አሁን ሲቢኦ ብሎ ሬጂስተር ማድረጊያ ፒኖስ አልገባልሽም? አልገባልኝም። ወይዘሮ መቅደስ? አቤት። መልካም። ስልክሽ ላውድ አድርገሻል አይደል? በቅድሚያ ስልክሽን? አዎ። መልካም። እስኪ ላውድ ካደረግሽ በኋላ አድኮል የሚል ፕላስ ምልክት ስልክሽ ላይ ይታይሻል? እስኪ ልየው። አድኮል አላውድ ጎን አድኮል የሚል ፕላስ ምልክት አይታይሽም? አዎ አዎ። እሱን አንዴ ክሊክ ያድርጉት እስኪ። እሺ አደረኩት። ምን መጣልሽ ወደፊት? ምንም። የቁጥር መመዝገቢያ አልመጣልሽም? አልመጣልኝም። የምትደዋወይበት ቦታ አልመጣም? አልመጣም። እሺ መደዋወያ ላይ ግቢ። ገብቻለሁ እኮ ከዚያ ላይ ኮኮብ 99 በይ አልኩ። ምንድነው የሚለው? ምንም። ምን አሉን? ምንም። ማሽ ተበዳት የፊቷ አዟሪ ልጅ